የአምፔር የሶምና የክርስቲሎቤ ድንጋይ ነሽ። ይኸው ምሳሌ ላይን ደስ ለሚያሰኘው ደምግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኢያሰጲስ ሰርዲኖስ ደንጊያ ነሽ። ይኸው ምሳሌ ያደፍ ጉድፍ ለሌለበት ህቱም ድንግልናሽ ነው። እንቁ ባህሪ ደንጊያ ነሽ። በወርቅ የተጌጠም ያክንት ድንጋይ አንቺ ነሽ። ይኸው ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። አልመክሊጦስ ደንጊያ አንቺ ነሽ። እርሱም ርኩሰት የሚያጸዳ ነው። የዓለም ርኩሰት ባንቺ ነስቷልና ዝገቱን ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በህማም ጊዜ ቢመታ በምጥ የተያዘች ሴት ልቡናዋ ወደ እሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ህማም አይሰማትም፣ ህመሟንም አታውቀው። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉን ከመስማት የተነሳ ለሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም። የሰማዕትነት ዋጋቸውን እስኪቀበሉ ድረስ ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመወለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለት የሥርዓቴን እግር ብረት አቅልጠሽ አጥፍተሸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆኚ ቅድስት ቤተ ክርስቲያን በአንቺ ተመሰረተች። የንጉሡ ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀውም እንጹ ደንጊያ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንፃዋ ባንቺ ጸና። ግድግዳዎቿም ባንቺ ተሰራ። ጠፈሯም ባንቺ ተጠፈረ። ዋልታዋም ባንቺ ተዋቀረ። ጭምጭሟም ባንቺ ተጨመጨመ። ደጆቿም ባንቺ ተከፈቱ። መቃን መድረኳም በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷም ከሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውግታቱንም ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርሃዊ ሰማያዊ የተባለላት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽውም ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ አቀንቅና በከንፈሯ ምልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። በእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ጨመረ። ትሕትናዋን በልዕልናው ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እሷም ፍቅር ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንን ሁሉ ስለ እርሷ አደረገ። በትንሣኤውም የዘላለም ሕይወት ከፈላት። በእርገቱ ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ አቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ከአንደበቷ አያቋርጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ክቡርት ሆይ፣ ድንግል ሆይ የተመረሽ ቅድስት ሆይ፣ የድንግልናሽ ምስጋና በሁሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በደቡብ የተወሰነ ነው። የሐኖስም ባህር መጠኑ ልክ ነው። የአንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። ምዕራፍ 9 በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉ ስለ አንቺ ተፈጠረ። አዳም ከእህቱ ምድር ተፈጠረ፣ አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ግራ ጎኑ ተፈጠረች፣ አንቺን ትወልድ ዘንድ ነው። ምድርም ተፈጠረች፣ አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ፣ ፀሐይና ጨረቃ ከዋክብትም እንዲያበሩለት፣ በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉ ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተዉትና መላእክትንስ እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ።
ክብርሽና ገናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችን ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሽዋልና። ሰውና እንስሳ ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልናሽ ወተት አሳድገሸዋልና። ምድርም ተራሮችም በላያም የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እሱም በጉልበትሽ ላይ አቅፈሽ ይዘሸዋልና። ወንዞች ባህርም ፈሳሽም ውኆች ሁሉ ገናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውን የሚያሰፋ እሱም በጸባብ ሆድሽ ወስነሸዋልና። እሳት የእሳት ነበልባል ለአቡ መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለት መባረክት ከቃሉ መውጣት የሚገለባበጡለት እሱም በእጆችሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል፣ በላያቸው የሚቀመጥ እርሱም በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ለአንቺ ይገዛለሁ፣ ፍጥረት ሁሉ ለአንቺ ይገዛልና። የልጅሽን ስም በሁሉ ከተነገረ ዘንድ ያቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለከት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅ አደረገ። አዳምን በፈጠረው ጊዜ ከአራቱ ባህርያት አከናውኖ በሰራው ጊዜ አራቱ ባህርያት አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸውም እምቢ እንዳይባባሉ ባህርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባህሪ ከቁሪው ባህሪ፣ የሚታየውንም ከማይታየው ጋራ፣ የሚዳሰሰውንም ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሩ 3 ሙቀት ካለው 1 አደረገ። ሰሪውን ቤቱን ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህርያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱ መንፈስ ካልተዋህደው በቀር ሸክላው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስ በንፋስ አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከሥጋ ጋር አትሞት፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ተዋህዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ በሰው 2 ነፍሳት አሉና፣ አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት ይወጣች፣ ይህችም ከሥጋ ባህሪ አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተዋህደውን ሥጋ አትብሉ። እግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየ ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። እኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና። በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅ ሥጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉት። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶች ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌው ፈጠራቸው። በወደደው ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሠራው ቤት አደረ፣ ወደ አነጸውም ገባ። ሥጋዊ ደማዊ ባህሪ ያደረገ፣ ሥጋዊ ደማዊ ፈቃድ አላገኘውምና። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ ከማንም ረዳት አልሻም። በፈረስና በሰረገላም የሚረዳው ሊኖር አልፈለገም። ተሰደደ አልተቀየመም። ተሰቀለ ታመመ፣ ለሰቀሉት ስርየት ለመነ፣ እንዲህ ሲል አባት ሆይ ዕዳ በደል አታደርግባቸው፣ ያለ እውቀት ይሠራሉና። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለቀንድና ሰኮናው ከተቀጠቀጠ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችውን ድንግል ደግሞ ጥጃ አላት። ቀንድና ጥፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እምቦሳ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላም እውነተኛ መስዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉት
የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መስዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም፣ በሚሸልቱትም ፊት የማይናገረው በግ እውነተኛው ንጹሕ መስዋዕት ነው። ሥጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መስዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መስዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያ ላይ ይህንን ኅብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የሚስጥሩን ወይም በጽዋ የሚዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙንም በእናቱ ራስ ላይ ሲጸፈጸፍ የሚቀዳ ይመስላል። ሙሽራውን ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ሥጋ እንድትበላ የሚጠራት ልጆቹንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለመሰዋት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱ መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ አስገኘሽልን ለአንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰግ ሰዎች የሚሆነውን ለወለድሽልን ለአንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ለአንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት ይገባል። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመን መከራም በመስቀሉ የጸብና የክርክርን ግድግዳ አፍርሰሽ የሃይማኖትን መሰረት ስላጸናሽልን ለአንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መሰቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሽ ለአንቺ መገዛት ይገባል። ድንግል ሆይ ሰማይና ምድር ላስማማሽ ለአንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ከአንቺ የሚቀር ሕመም ቁስለ ሥጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምሕረት ውሃን ከአንቺ የሚረጉ የሚጠጡ ለዘላለሙ አይጠሙ። የሌሊት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ከአንቺ የሚጠጡ አዲሳን አትክልት ዋየ ፀሐይ አያደርቃቸውም። ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ከአንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ርብ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጎች እውቀትን የሚገልጥ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤነዘር የተባልሽ የረድኤት ደንጊያ አንቺ ነሽ። ይህችውም የየብሳዊው የአረውን አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መስዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ ኤልያስ የመስዋዕት መዓዛ ያሸተተበት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መስዋዕቱንም በላች። እንጨቱንና ድንጋዩንም መሬቱንም ደግሞ በጉድጓድ የነበረውን ውኃ ላሰች። ምዕራፍ 12 ድንግል ሆይ በአማረው በተወደደው ነገር ሁሉ
ልጅ ወደ ባልሽ ይሆናል፣ እሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ። እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። እነሆ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል በአንቺ ተፈጽሟልና። እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያደረገው በአንቺ ተፈጽሟልና። እንዲህ ሲል ከይስሐቅ ለአንተ ብዙ ነገር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት በአንቺ ይፈጸማልና። ቡራኬውም እንዲህ የሚል ነው፣ አሕዛብ ይገዙሃል፣ ወገኖችም ይሰግዱልሃል። ለወንድምህም ጌታ ሆነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራዊው ያዕቆብም ከልጁ ከይሁዳ ጋር ያመሰግንሻል፣ የእሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን የባረከው እንዲህ ሲል፣ ይሁዳ ሆይ ወንድሞችህ አንተን ያመሰግናሉ። እጅህ በጠላቶች ደንደስ ላይ ነው፣ የአባት ልጆች ይሰግዱልሃል። የአንበሳ ግልገል ይሁዳ ልጄ ሆይ እንደ አንበሳ እንደ ሴት አንበሳም ተንበርከክ ተኛም። ያስነሳው ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንግ ከእግሮቹ መሃል አይጠፋ። የሰላም ንጉሥ እስኪመጣ ድረስ ለእሱም የአሕዛብ መታዘዝ ይሆናል። አህያይቱም በወይን ግንድ የአህያውንም ግልገል በወይን ሐረግ ያስራል። ልብሱን በወይን መጎናጸፊያውንም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሁሉ ጋር ያመሰግንሻል፣ እግዚአብሔር በሙሴ ኦሪት ስለ አንቺ ይላልና። ሰማይ አድምጥ ትነግርህም አለው፣ ምድር የአፌን ነገር ትስማ። ትምህርቴም እንደ ዝናም ትፍሰስ፣ ነገሬም እንደ ጠል እንደ ካፊያ በእርሻ ላይ ይውረድ። እንደ ጠፍጠፍም እንደ ነጠብጣብ ሳርም ይሁን። እንግዲህ አንቺን እርሻ ብሎ ጠራሽ፣ ልጅሽን ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል፣ መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ በአንቺ የተከበረ ነገር ይባላል። ማህበረ መላእክት ሁሉ ያመሰግኑሻል፣ በንጽህና ስርዓት እርሳቸው መስለሻልና። ማህበረ ነቢያት ሁላቸው ያመሰግኑሻል፣ ትንቢታቸው ባንቺ ተፈጽሟልና። የሐዋርያት ማህበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆነው አድርጓቸዋልና። ለመንግስቱ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጥሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው፣ የንጽሕናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናነትሽን ልንናገር ይገባል። በላይሽ ላይ ያረፈውንም ጸጋ ክብር እንናገር። እውቀት ልቡና ስምሽ በሁሉ የሰለጠነ ገዢ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጻፋም የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን የገናንነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገና የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅህ የሚቀዳ የተመሰገነ ነው። የአበባውን ሽቱ ከንጽህናሽ መዓዛ የሚቀስም የተደነቀ ነው። ከልጅሽ የመገዛት ቀንበርን በታች ራሱን ዘንበል ያደረገ የአንድ ልጅሽን የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙንም ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል፣ የቅኖችም ትውልድ ትባረካለች። ሀብትና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እግዚአብሔርን የሚፈሩ በመንገዱም የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ ፍቅርሽን ለመከተል ተጋው። በላይሽ የሚያደረው የሃይማኖት ኃይል ልቦናዬን አሰለጠነው።
ስጋሽን የለበሰ የሕያው የእግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ ያው ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ሕጽን የተገኘ ብርሃን ወረደ። ከባህሪ አምላክ የተገኘ የባህሪ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማፀንሽ ተወሰነ። ሳይወሰን ብልሃቱን፣ ስፋቱን፣ ርቀቱን ሳይተው በማፀንሽ ተሸከምሽው፣ ጸነሽው። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም። ስጋዊ ደማዊት ብላቴና ሆይ የመለኮት በሆድሽ መፀነስ እንደምን ነው? እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመውጣቱስ የተራሮች መሰረት አልተነዋወጠምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉ እሱን እንዴት በመሃል እጅሽ ያሽው? የሁለት ሽማግሌዎች ብላቴና ሆይ የዳዊት የአባትሽ ቤት የመንግስት ሀብት የጠቀመሽ የለም። የሰለሞንም የልጁ ድል ብዛት ምንም ምን አልጠቀመሽም። ከእሳቸውም ገንዘብ ምንም ምን የደረሰሽ የለም። ነገር ግን የነዳያን ብልህ የንጹሐን አክሊል የቅዱሳን ጌጥ የሚሆን የመለኮት ባህሪ በላይሽ አደረ። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተዋህደ። አንድ አካል አንድ ባህሪ ሆነ። በነቢያት መጽሐፍት ግን ከዳዊት ዘር ከወገኖችም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያስ በሄሮድስ ልጅ አላደረ ከይሁዳም አለቆች በአንዱ ልጅ። ነገር ግን ከገሊላ ልጆች ለእናትነት የምትበቃ አላገኘም። ምዕራፍ 14 ስለዚህም አንቺን በንጽሕና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆን አዳራሽ ንጹሕ ስጋሽን አገኘ። አካላዊ ቃልም ከአንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ፣ እንዲህ ሲሉ የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተናልና እንሰግድለት መጥተናል። ሄሮድስም ይህን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወቁ። የካህናቱ ሁሉ የሕዝቡንም ጸሐፎች ሰበሰበ። ክርስቶስ ወዴት ይወለዳል ብሎም ጠየቃቸው። እነሱም አሉት በቤተልሔም በይሁዳ ሕፃን እንዲወለድ በነቢይ ተጽፏልና፣ አንቺም ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከነቢይ ቃል ለወጣትም ቤት መንፈስ ለተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቡና አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለው። የተወለደበትንም ጊዜ ዘመን በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ፣ ከሕፃናቱ ደም የተነሳ ምድር እስክትቀላ፣ የሕፃናቱ የመታረዳቸው የደም ጎርፍ፣ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብፅ ሄደ። በቀሊል ደመና ተጭኖ ነቢዩ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብፅ ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስ መዝጋት ወዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ ወዴት ይቻላል? እግዚአብሔር በምስር ምድር እንግዳ ሆነ፣ በጀርባሽ ታዝሎ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኚኝ። የልጅሽ ወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን።
ከመስር ያሳደከኝ እባክህ በበደሌ አትቅሰፈኝ። እጠበኝ ቆሽሻለሁ አምላኬ በድያለሁ። ስለዚህ ዘና አይናኳ አሚት ጎበዝ ዘለኹ ነው መዝሙር በር ጸጋም አይነበራ ወፍቴት ነው ምሳሐፈ ትምህርት ነው አይጸመን
ወደርከኝ ከኔ መሽተሃል በኃጢአት ብኖር ባሪያህን ይገኛል በበደል ውስጥ ሆኜም ትከተል